10,000 ይበላል እንዴት አትሉኝም? ሰላም ውድ የብሻሪቲው ዩቲዩብ ቻናል ቤተሰቦቼ፣ አሁን የምናየው በቴሌ ብር እንዴት ከፋይዳ ጋር ማገናኘት እንችላለን የሚለው ነው። አብዛኛውን ጊዜ ቴሌ ብር ሲከፈት ሌቨል 1 ነው የሚለው። ሌቨል 1 ደግሞ እስከ ስንት መቀበል ይችላል የሚለውን ነገር ብዙ ሰው አስተውል እና ምን ያደርጋል? ዝም ብሎ ከ10,000 20,000 ትራንስፈር ያደርግበታል። ከዛም በኋላ ከአካውንቱም ቆርጦ ወደ ቴሌ ብሩም ሳይገባ አየር ላይ ያስቀራል ማለት ነው። ለ48 ሰዓታት አየር ላይ ያስቀራል። ይሄን ደግሞ እንዴት ማስቀረት እንችላለን ወደሚለው እንሄዳለን ማለት ነው። እንግዲህ አንድ ቴሌ ብር ሌቨል 1 ላይ ከአንድ ብር እስከ 5,000 መቀበል ሲችል ሌቨል 3 ሲሆን ደግሞ ከ10,000 በላይ መቀበል ይችላል። እና አብዛኛው ሰው የኔ ቴሌ ብር አይቀበልም፣ ብር አይወስድልኝም ይላል። ይሄን ሶልቭ ለማድረግ ምን እናደርጋለን? ከዚህ በፊት በቀበሌ አይዲ የሚወስድ ሲሆን ናሽናል አይዲ ከመጣ በኋላ በናሽናል አይዲያችን ጋር ማያያዝ እንችላለን። እና እንዳያችሁት አካውንት ውስጥ ገብተን ቬሪፋይ ዊዝ ናሽናል አይዲ የሚለው ጋር እንሄድና ኢንተር ዩር ፋይዳ ነምበር የሚለው ጋር ሄደን ፋን ኦር ፊን ነምበራችንን እናስገባለን ማለት ነው። ፊን ነምበራችንን ካስገባን በኋላ ምን ይለናል? ሁሉንም ካሟላን በኋላ ኮድ ይልክልናል ማለት ነው። ሰንድ ኮድ ካለ በኋላ በናሽናል አይዲ በከፈትንበት ስልክ ቁጥር ላይ 6 ዲጂት ይገባል ማለት ነው። ያ ከገባ በኋላ እሱን ኮፒ አድርገን እዚህ ላይ ቬሪፋይ እናደርጋለን ማለት ነው። ቬሪፋይ ካደረግን በኋላ ወደ ሌቨል 3 ያሳድግልናል ማለት ነው። እንዳያችሁት አሁን ሌቨል 3 ገባ ማለት ነው። ሌቨል 3 ሲገባ አንድ ሰው ከ5,000 በላይ ዊዝድሮ ሊያደርግበት ይችላል ማለት ነው። እና ቤተሰቦች ቴሌብርን ፈጣን ማድረግ የሚቻለው ከፋይዳ ጋር ሊንክ በማድረግ ሲሆን በቀጣይ ደግሞ እንዴት በአዋሽ በሲንቄ እንደዛውም ደግሞ በንግድ ባንክ በቴሌብር መበደር እንችላለን የሚለውን እናያለን ማለት ነው። እና ቴሌብር አክሰሰብል እየሆነ ከመምጣቱ አንጻር ብዙ የብድር አገልግሎቶችን ይሰጣል። ስንቶቻችሁ ይህንን ታውቁታላችሁ? እና በሰፋርጌ አሳያቸዋለሁ። በቀጣይ እንዴት መበደር እንደምንችል አሳያቸዋለሁ። ዩቲዩቤን ሰብስክራይብ አድርጉልኝ። ቴንክ ዩ